እኔ አዲስ ዓመት መጥቷል። እንግዲህ ሳምንት የምንገናኝ ይሆናል። እግዚአብሔር ነው የሚያውቀው። እንሞትም እንደውን ሰነብትም ነው። ግን አዲቅ ላላገኛችሁ እንችላለሁ፣ የማገኛችሁም ትኖራላችሁ። ባጭሩ ግን ለአዲስ ዓመት እንድታስቡ የምፈልገው ነገር ስላለ ነው። ልታስቡ የምፈልገው ምንድን ነው? በዚህ ዓመት በቃ በክርስቶስ መደሰት የሚል እቅድ አውጡ። ሲበሉ በማን መደሰት ነው? በክርስቶስ መደሰት። በቃ ዝም ብለህ ይውላችሁ። እንዲያውም አንድ የቤተክርስቲያን አባት ምን እንደሚል ልንገራችሁ። በጣም ለብዙ ዓመታት ኃጢአተኛ ሆነ ከሆነ እንደዚህ አድርጌ አትበል። ዝም ብለህ ተውና ክርስቶስ እንዲያርጎልኝ እያል የእሱም ብቻ ቆጠር ይላል። እንደዛ ስትደረግ ከኃጢአትን መውጣት ትጀምራለህ። ክፉን በመቁጠር ከኃጢአት መውጣት አይቻልም፣ በጎን በመቁጠር። ስለዚህ ክርስቶስን ፈልግ። ይሄን ላሳካኝ ክርስቶስን ስትፈልገው የሁሉንም ነገር ቁልፍ ታገኘዋለህ። እሱ ሁሉ ነገር በእኔ እጅ የመንግሥተ ሰማያት ቁልፍ አለ ይላል እኮ እሱ። ስለዚህ የተዘጋብንን ነገር ሁሉ ቁልፍ የሚሰጠን እሱ ነው። እሱን ለማግኘት ደግሞ ወደ ደመናይቱ መሄድ ያስፈልጋል እና ውዳሴ ማርያምን በፍልሰታ ሳይሆን ሁልጊዜ እንድንጸልይ ይህን የምነግራችሁ